በ1822 ዓመተ ምህረት በንጉስ አባ ጅፋር እንደተቆረቆረች የሚነገርላት ውቢቷ ጅማ እኚህን ንጉስ የሚዘክረውን የአባ ጅፋር ሙዚየምን ጨምሮ የበርካታ ታሪካዊና ባህላዊ ቅርሶች ባለቤት ናት። በቡና በእንጨትና በሌሎች የዕደ ጥበብ ውጤቶቿ ከመታወቋን ባለፈ የከተማዋ መገለጫ የሆኑና የተለያየ ስያሜ ያላቸው ጥንታዊ መንደሮችንም በውስጡ ያቀፈች ናት። አሁን ላይ ከተማዋን የቱሪስት መስህብ እንድትሆን ለማድረግም እየተሰራ ያለው የማስዋብ ስራ የውበት ካባ ደርባም እንድትታይ አድርጓታል። አደባባይ ላይ ያለውን ግዙፍ የቡና መጠጫ ሰኒም ትንሽ ከፍ እንዳሉ የውጭ ሀገር ከተማ ከሚመስለው የተዋበ ቦታ ጋር ይደርሳሉ። መሀል ጅማ ላይ የሚገኘው ይህ ቦታ ፈረንጅ አራዳ በመባል ይታወቃል። በዛሬው የቅኝት መሰናዷችን ይህንን ስፍራ አብረን እንጎበኛለን። በዚህ ቀጥ ብላችሁ መንገድ ይዙና በአደባባይ ተሻግራችሁ ዝሩ። ከዛን ሲኒው ይታያል። ሲኒ ቦታ ነው። እንግዲህ ድሮም ስሙ ነው ፈረንጅ አራዳ። ፈረንጆች መጀመሪያ ሲመጡ እዛ ስለተቀመጡ መሰለኝ እንደዛ ነው የሰማሁት። ፈረንጆች አራዶች ናቸው ተብሎ መሰለኝ። በኦሮሚያ ክልል የምትገኘውን ይህችን ከተማ ፒኮሎ ሮማ ወይም ትንሿ ሮም በሚል በጊዜው ጣሊያኖች ሰይመዋት እንደነበር ታሪክ ያስረዳል። ጣሊያኖች፣ አርመኖች፣ አረቦችና ህንዶች እንደኖሩባትም ይገለጻል። በፈረንጅ አራዳም ጣሊያኖችን በብዛት መመልከቱም የተለመደ ነበር። ስሜ ተስፋዬ ላይ ይባላል። እዚሁ ፈረንጅ አራዳ ነው ተወልጄ ያደግኩት። ጣሊያን እዚህን ሰፈር ሲኖር ፈረንጅ አራዳ ለማለት ያበቃው ፒኮሎ ሮማ ብሏት ፈረንጅ አራዳን ሰይመዋት ነበር። ፒኮሎ ሮማ ማለት በጣሊያንኛ ትንሿ የጣሊያን ከተማ ማለት ነው። ከዚህ ነው ወደ ሌላ ቦታዎች የሚሄድ ወደ ሌላ የሚወራቸው ከተማዎች። እዚህ ከተማ ውስጥ ሲወጣ ብዙ ነገር ቀብሮ ሄዷል ይባላል። ግን ያንን ማንም ያውቅ የለም እነሱ ካልመጡ ፕላኑና